ግን አንዳንዴ እንዳልኩሽ ያስቡ ይሆን ልጆቼ ይላል በትክክል አሁን አንድ የሙዚቀኞችን ከባዱን ታሪክ ይዞ የተሸከመው እስከዛሬ ለሰዎች ግልጽ መሆን ያልቻለው አንድ ታሪክ አለ የአብዛኛው ሙዚቀኛ ታሪክ የሚቀዳበት ቦታ አንድ ነው ይህም ክለብ ነው የሙዚቀኞች ታሪካቸው ከዚህ ይጀምራል ሙዚቃን ሲጀምሩ ከዚህ ቦታ መጀመር አለባቸው አንዳንዴ ደግሞ ህይወታቸው በክለብ ውስጥ ማለፍ የግድ ነው ይህ ደግሞ በኢትዮጵያ የተለመደ ነው እንዴት ሙዚቀኞች ከዚህ አልፈው ትልቅ ሙዚቀኛ ለመሆን ይበቃሉ የሚለው ደግሞ ሌላ ጥያቄ ነው ትልልቅ ሙዚቀኞችም ወደዚህ ተመልሰው ያመራሉ ምክንያቱም ደግሞ እንጀራቸው የሚጋገረው በዚህ ቦታ ነው ቢባል ማጋነን አይሆንም አልበማቸው ወይንም ደግሞ የሰሯቸው ስራ ትልቅ ቦታ ማድረስ ቢችልም ገንዘብ የሚገኘው ግን ከክለብ ነው ይህም ደግሞ ያልተገባ ነገርን እንዲያደርጉ ያሰኛቸዋል ስለ ኑሯቸውስ አስባችሁ ታቃላችሁ ይህ የበርካቶች ሰዎች ጥያቄ ነው ዛሬ ሙዚቀኞችና ክለብ ያላቸውን ተያያዥነት ወይንም ደግሞ ሙዚቀኞች ከክለብ ጋር ያላቸውን ቁርኝት ይዘንላችሁ ብቅ እንላለን ለዛሬ መረጥነው ሙዚቀኛና የክለብ ታሪክ መሰሉ ፋንታውንን ይዳስሳል አብራችሁ እንድትቆዩ ጋበዝን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው ሁሌም ከቻናላችን እንዲያሉ መረጃዎች እንድታገኙ ጋበዝን ለወዳጅ ዘመዶ ማጋርተው እንዲያሉ ዜናና ታሪኮችን እንዲያገኙ ማድረግ ይችላሉ አብራችሁን ቆዩ ሙዚቀኞች ማይክ ከያዙ በኋላ ጉሮሯቸው የሚስሉበት አንድ ቦታ አለ ይኸውም ለየት ባለ መልኩ የሚዘፍኑበት ክለብ ነው ቀናቸው ምሽት መባል የሚችል ነው ከ3 ሰዓት ወይንም ደግሞ ከምሽት 4 ሰዓት እስከ ንጋት የማይታወቅ ሰዓት ድረስ ይሰራሉ ይህ ደግሞ እንደየክለቦች ይለያያል በመዲናይቱ እጅግ ባሸበረቁ የሚገራርሙ የምሽት ንጉስ ወይንም ደግሞ የምሽት ንግስት በሆኑ ክለቦች እጅግ ረብጣ ገንዘብ ያላቸውን ባለሀብቶች በራሳቸው ወይንም ደግሞ በሌሎች ሰዎች ሙዚቃ የተካነ ድምጻቸውን ሴቶች ከሆኑ ደግሞ እጅግ ያማረው ዝዋዜን እየተወዛወዙ ለበርካታ ሰዎች የደስታ ምንጭ አንዳንዶች ደግሞ ሀብታቸውን ማሳያ መንገድ እስኪመስል ድረስ ባሉበት መድረክ ገንዘብ እየተወረወረ በርካታ ሙዚቀኞች ያልተገባ ዘለፋና ስድብ ሲደርስባቸው ተመልክተናል ይህ ግን እነሱን አላስገረመም ምክንያቱም ደግሞ እንጀራችን ነው ይህ ሊያስገርማችሁ አይገባም ብለው በርካታ ሙዚቀኞች አስተያየቶቻቸውን ሰጥተዋል ከነዚህም ማከል ደግሞ ቀዳሚዋ ምትሆነው መሰሉ ፋንታውን ነች አባቴም ነው ያለበት ሰላም ማይቀር ነገር እናቴ እንደሚያሙሽ ሳይሆን ከጥናቱ ምትሮሪ እናቴ ስለሆንሽ ሻለው
መሰሉ ፋንታውን በርካታ ሙዚቃዎችን ሰርታ እጅግ ብዙ ጊዜ ተወዳጅነትን ማትረፍ የቻሉ ነጠላ ዜማዎችን ለአድማጮች ማድረስ የቻለች እጅግ አንጋፋ ከሚባሉ በርከት ያሉ ሙዚቃዎችን ማድረስ ከቻሉ ሙዚቀኞች ተርታ የምትሰለፍ ናት። በቅርብ ጊዜ የኤልያስ መልካን የህይወት ታሪክ ነው ተብሎ የሚጠራውን ሙዚቃ እጅግ በኢትዮጵያ ተወዳጅነትን አግኝቶ በርካታ ሚሊዮን በዩቲዩብ ላይ ታይቶላታል። ይህም ሙዚቃ ወይ ልምጣ ወይ ምጣ ይሰኛል። በርካቶች ወደውት ያደምጡትም አሁንም ደግሞ እያደመጡት ይገኛል። ታዲያ ከዚህ አልበም በኋላ ነው በርካታ ጊዜ በክለቦች ላይ እየታየች እጅግ ያልተገቡ ነው የተባሉባትን ዳንሶችን ማሳየት ይቻለችው። ታዲያ እሷም ከሰሞኑ በአንድ ፖድካስት ላይ ቀርባ የተናገረችው ይህ ነው። ይህንም አድርገው እንጀራዬ ነው ለኑሮዬ ስል እንጂ ሌላ ነገር አይደለም ስትል ምላሿን ትሰጣለች። ይህ ደግሞ የሚያሳየው በርካቶች በእንደዚህ አይነት ነገር ምን ያህል እንደተገረሙ ነው። ከዚህ በፊት በርካታ ሙዚቀኞች በእንደዚህ አይነት ጉዳይ ብዙ ጊዜ ሲተቹ ተመልክተናል። ነገር ግን ብዙዎች ልብ ያላሉት ነገር አንድ ነገር አለ። ሙዚቀኞችና ክለብ የሚኖራቸው ቁርኝት ነው። ልጅሽ ምን ይላል እንዴ? ልጄ ምን ይላል እኮ ነው ማኖረው ጉድ እኮ ነው እንዴ። ለብሼ ስወጣ ያየኛል። አምሽተን ደናደር እስከመጣ ተባብለን ለሊት ደግሞ ሲሄድ ከፍቶኝ ነው። ገብቶሻል? ስለዚህ አሁን እዛ ጋር ልጅሽ ምን ይላል እኔ ራሴ ማላቀው ልጅ አለ እንዴ ላለው አንዳንዴ ማለት ነው። እሱ ግን እናቴ ኮሜንት አታልብ ይላል። ገብቶሻል? እናቴ ለምን ኮሜንት አንበልሽ? በልጅነቴ በ14 ዓመቴ ነው የወለድኳት። ደደኛነሽ እግዚአብሔር ይመስገን በ14 ዓመቴ ነው የወለድኳት። ይገርምሻል። እሱ ራሱ አንድ ታሪክ ነው እኮ። እግዚአብሔር ይመስገን። ልጆች እግዚአብሔር ባርኮ ቀድሶ ሰጥ የተባረኩ ልጆች አሉ። ግን ወንዱ ትንሽ ቀዝቀዝ ያለ አባትና ልጅ ነው የምንመስለው። ማለት እኔ እንደምታይ ነገርም ካየው ያው ትንሽ ተናዳጅ ነገር ነኝ። እሱ ደግሞ ትግስተኛ። ክለብና ሙዚቀኞች ሲገናኙ እጅግ ብዙ ጊዜ መድረክን መምራት የሚያስችል የሙዚቀኛ ድብቅ ችሎታ ተብሎ የሚጠራው መድረክን የመቆጣጠር ብቃት ነው። ወንድም ሆነ ሴት መድረኩን ተቆጣጥሮ ተመልካችን ወይ አድማጭን የሚያዝናናበት መንገድ ትልቁ የአድማጮች ፍላጎት ነው። አድማጮች አሊያም ደግሞ ተመልካቾች በክለብ ውስጥ የሚገኙ ሰዎች የሚያቀነቅነውን ሰው እንቅስቃሴና የዘፈኑን ምርጫውን አክብረው ከሱ ጋር እኩል የሚደሰቱበትን መንገድ ይሻሉ። ታዲያ ይህን ማድረግ ያልቻለ ሙዚቀኛ ወይንም ደግሞ በዚያ ክለብ የተገኘ ሰው እንጀራ ገመዱን መበጠስ የሚያስችል ችሎታ ካለው ይህ ደግሞ በራሱ ፈርዶ ያድርጓል ማለት ነው። ታዲያ በርካቶች ይህ ነገር እንዳይከሰት እጅግ የተለየ ነገር ይዘው ይመጣሉ። ቅመም ጣል እንደማድረግ በሉት። ታዲያ በርካታ ሙዚቀኞች ይህንን ሲያደርጉ ተስተውለዋል። ለትችት ግን ሁሉም የቀረቡት ሴቶች ነበሩ። ምክንያቱም ኢትዮጵያ ለእንደዚህ አይነቱ ነገር ብዙ ጊዜ ግድም ማይሰጣት ሆና ተገኝታ ሳይሆን ከባህል አንፃር ብዙ ሰዎች ያዩት ይሆናል። ነገር ግን ሙዚቃ ላይ እንዲህ የሚባል ነገር ላይሰራ ይችላልና በርካቶች ይህን መረዳት አቅቷቸው የብዙዎች ኑሯቸው እንደሆነ ብዙዎቹ ሲናገሩ ተስተውሏል። ነገር ግን ይህ ነገር ተገቢ ነው ወይስ ደግሞ ተገቢ አይደለም የሚለውን ዳኝነት ይዘን መተን ሳይሆን ክለብና ሙዚቀኞች ሊኖራቸው የሚችለው ቁርኝነት ከዚህ የዘለለ ሊሆን አይችልም። ወደ አውሮፓ የተጓዘን እንደሆን ለሊት የሚጀምረው ማለዳቸው የነሱ የሙዚቃ ድግሳቸው ደግሞ ከኛም ትንሽ ፈቀቅ ሊል ይችላል። በርካቶች የማይደረግ ነገርን ሲያደርጉ ልናይ እንችላለን። ታዲያ በሀገራችን የተደረገው የመውደቅ ወይንም ደግሞ የዳንስ ሁኔታዎች ግን እጅጉን ብዙ ጊዜ ሲተቹና በካሜራ እይታው ሲገቡ ተመልክተን ተችተናል። አብረን የተቸናቸው ሰዎች ታዲያ ስለዚህ ጉዳይ ምላሽ ሲሰጡ የነገር እንጀራቸው እንደሆነ ይናገራሉ። ሰዎችስ ይህን ነገር ወደውት አድርገውት ይሆናል ወይንስ ደግሞ ሌላ ነው? ሐሳብ አስተያየታችሁን በኮሜንት ሴክሽናችን ላይ እንድታስቀምጡልን ጋበዝን። መልካሙን ሁሉ ለእናንተ ተመኘን። በክለብ ላይ የምታሳየው ካራክተር ስለማይጥመን እቺ ምን ሆና ነው አብዳለች ስለምንል ነው እንጂ እንደ እውነት ለመናገር በጣም ተሳዘነናት እኮ ናት።
ግን አንዳንዴ እንዳልኩሽ ያስቡ ይሆን ልጆቼ ይላል። በትክክል አሁን አንድ ቀን ወደኩኝ መድረኩ ላይ ማለት ነው። እሺ ጫማ ያንደላልጥሻል፣ ትወድቂያለሽ። ምንድን እንቅፋት ሲመታን የለም በቃ እኔ በስራ ላይ ወደኩኝ። ግን ትንሽ አሰብኩ በጣም ማለት ልጅ ከፋዩ ምናምን ነገር አልክ። ስሄድ አንኳኳውና ከኔ ቀድሞ አይቶታል እሱ። በስመ አብ። ከዛ ስገባ ዳግምዬ ወደኩ አልኩት። ስለ እናቴ ወደቅሻለ እንኳን አንቺ ጆ ባይደን 7 ይወድቋል እንጂ በእውነት ደግሞ በመውደቅ ታሪክ እንደኔ የሚወድቅ የለም። ብታምኝም ባታምኝ አጭር ስለሆንክ ለመሬት ቅርብ። ግን አንዳንዴ በጣም የሚያናደኝ ነገር ምን መሰልሽ፣ ለልጇ ስትል ልጄ ምን ያርጋቸው? የልጄን የጎደለውን ነገር እነሱ ይሞላሉ? አይሞሉም። ሶ ለምንድን ነው እኔ ማለት በእንደዚህ አይነት ነገር ምሳብም ምረበሽም ሴት አይደለሁም። ምንም መቶ ቢሰድ ምንም አይመስል። ምክንያቱም እኔ እዛ ጋር የተገኘሁት የኑሮ ግዴታ ስላለብኝ ብቻ ነው እንጂ ምገኝ ሴት ሆኜ አይደለም። አግብቻለሁ። ያው ወሬው ይወራል። አንቺም ሰምተሽ ነው ጠየቅሽኝ። እንዲታራኬታ አግብቻለሁ። እግዚአብሔር ይመስገን። ልጆቼን የሚወድ እኔን የሚወድ አግብቻለሁ። እሰይ እንኳን ደስ አለሽ በአምላክ። ስለዚህ መቼስ በቀለበቶች አንላቀቅም፣ ችግር የለውም። ግን ያው አሁን ኢኮኖሚውም እንደምታየው ነው። ስለዚህ ፋሚሊ ካወቀው ልጆቼ ካወቁ እንደዚህ ብሎ ማምለጥ አይቻልም። ይቀጥላል፣ እንደርስበታለን። አይሆንም፣ ይሄ መሆን የለበትም። ድግስ ያስፈልጋል እንዴ በደንብ ገና ቤሎ ሊለብስ ነው። ታባቱ እዚህ በእናትህ